የሰው ልጅ አእምሮ ሊደርስበት የሚችለው ወሰንና ልኬት ሁልጊዜም እጅግ አስደናቂ ነው። ለአብዛኞቻችን አእምሮአችን በአንድ በተወሰነ መስክ ላይ ብቻ እንዲያተኩር ተደርጎ የተገደበ ይመስለናል። ጎበዝ ሰዓሊ የሆነ ሰው ሳይንቲስት መሆን የማይችል፣ ፈላስፋ የሆነ ደግሞ መሐንዲስ መሆን የማይሳካለት ይመስለናል። ነገር ግን ከዛሬ 500 ዓመታት በፊት በህዳሴው ዘመን ጣሊያን ውስጥ ይህንን የተፈጥሮ ገደብ ሙሉ በሙሉ የሰባበረ አንድ አስደናቂ ሰው ተከሰተ። እርሱ ሰዓሊ ነበር፣ ነገር ግን የሳላቸው ስዕሎች የሰውን ልጅ ስነ ልቦና በጥልቀት የመረመሩ ነበሩ። እርሱ መሐንዲስ ነበር፣ ነገር ግን ከዘመኑ በብዙ መቶ ዓመታት ቀድሞ የመምረሪያ ማሽኖችን፣ ታንኮችንና ሰርጓጅ መርከቦችን የነደፈ ነበር። እርሱ የሰውነት አካል ተመራማሪ፣ የእጽዋት አጥኚ፣ የሙዚቃ ሰውና ፈላስፋም ነበር። ይህ ሰው ሊዮናርዶ ዳቪንቺ ይባላል። ብዙዎች ዳቪንቺን የሚረዱት ከተፈጥሮ የተሰጠው ልዩ ስጦታ ወይም ጂኒየስ የነበረ ሰው አድርጎ ብቻ ነው። ነገር ግን እውነታው ከዚህ ይለያል። ሊዮናርዶ ዳቪንቺ ከጋብቻ ውጭ የተወለደ፣ መደበኛ የዩኒቨርሲቲ ትምህርት ያልቀመሰ፣ የላቲን ቋንቋን እንኳን በደንብ የማይናገር ተራ ሰው ነበር። ይህ ከምንም ተነስቶ የሰው ልጅ ሊደርስበት የሚችለውን የመጨረሻውን የአእምሮ ምጥቀት የነካው ሰው ድብቅ ቀመር እጅግ አስደናቂ ነው። የተፈጥሮን ፖሊመዝ ማይንድ ሴት ወይም ወሰን የሌለው የአእምሮ ጉጉት የተሰኘውን ሳይኮሎጂና ይህንን ድብቅ የአስተሳሰብ ቀመር ተጠቅመን ሕይወታችንን እና አእምሯችንን እንዴት መቀየር እንደምንችል በሰፊ እንመለከታለን። ዛሬ የዚህን ታላቅ ጠቢብ አራት ድብቅ የአስተሳሰብና የስነ ልቦና ሚስጥሮች ከና አስገራሚ ታሪካዊ ክስተቶቹ በጥልቀት እንተነትናለን። ይህንን የጥበብ ጉዞ እስከ መጨረሻው አብረን እንቀጥል። ኩሪሲቲያ፣ ወሰን የሌለው ፍላጎትና የጥያቄዎች ኃይል። የሊዮናርዶ ዳቪንቺ የመጀመሪያውና ታላቁ የአእምሮ ሚስጥር በአፍ መፍቻ ቋንቋው ኩሪሲቲያ የተባለ ትርጉሙም ወሰን የሌለው የማይረካና ሕፃን መሰል የሆነ የእውቀት ጉጉት ማለት ነው። ለተራ ሰው ዝንብ ስትበር ማየት ተራ ነገር ነው። ለዳቪንቺ ግን ፍጹም አስደናቂ ክስተት ነበር። በየቀኑ በሚይዘው ታዋቂ ማስታወሻ ደብተሩ ላይ ዝም ብለው ለማንም ሰው የማይጠቅሙ የሚመስሉ ጥያቄዎችን እና የጥናት ርዕሶችን ይጽፍ ነበር። ለምሳሌ ከጻፋቸው ነገሮች መካከል የእንጨት ቆርቆር ምላስ ያለው ልዩ የቅርጽና አወቃቀር፣ ሰማይ ሰማያዊ የሚሆንበት የተፈጥሮ ምክንያት፣ የአዞ መንጋጋ ላይ ያለው የጡንቻ ጥንካሬ፣ ከሰው ልጅ ጋር ያለው ንጽጽር። እነዚህን ምስጢራት ለመፍታት ቀናትን፣ ሳምንታትን አልፎ ተርፎም ዓመታትን በጥናት ያሳልፍ ነበር። በአሁኑ ዘመን የምናገኘው መረጃ ሁሉ በስልካችን ውስጥ ባለበት ጊዜ እኛ ጥያቄ መጠየቅና የመመርመር ፍላጎታችንን አጥተናል። ዳቪንቺ እውቀት በራሱ መፈለግ ታላቅ ደስታ እንደሆነ ያምን ነበር። እርሱ ስለ አእምሮ ጥንካሬ ሲናገር እንዲህ ይላል: ብረት ካልተጠቀሙበት ዝገት ይበላዋል። ውሃ ዝም ብሎ ለብዙ ጊዜ ከተቀመጠ ይበላሻል። ብርድም ከሆነ በረዶ ይሆናል። የእኛም አእምሮ ካልተጠቀምንበትና ጥያቄ ካልጠየቅንበት ልክ እንደዚሁ ይሞታል። ይህ ኩሪሲቲያ የተባለው አስተሳሰብ ዳቪንቺን ከአንድ መስክ ወጥቶ ሁሉንም ነገር እንዲመረምር አድርጎታል። የሞናሊዛን ስዕል በሚስልበት ጊዜ የሰው ፊት ጡንቻዎች በሪሳዎች ላይ በጥንቃቄ ያጠና ነበር። ፈገግታ በየትኞቹ የፊት ጡንቻዎች አማካኝነት እንደሚፈጠር በሳይንሳዊ መንገድ ካላወቀ በስተቀር ስዕሉን መሳል እንደማይችል ያምን ነበር። ይህ ለእርሱ ጥበብና ሳይንስ የተለያዩ ነገሮች እንዳልሆኑ ይልቁንም የአንድ ሳንቲም ሁለት ገጽታዎች መሆናቸውን ያሳያል። ሴንሳዞን፣ ከመስማት በላይ ማየት፣ የስሜት ሕዋሳትን ማጥራት። የዳቪንቺ ሁለተኛው የአእምሮ ሚስጥር ሴንሳዞን ይባላል። ይህ ማለት በዙሪያችን ያለውን ዓለም ለማየትና ለመረዳት የስሜት ሕዋሳቶቻችንን በተለይም ዓይናችንን እስከ መጨረሻው ጥራት ድረስ ማሰልጠን ማለት ነው። አብዛኞቻችን በሕይወታችን ውስጥ እናያለን እንጂ አንመለከትም፣ እንሰማለን እንጂ አናደምጥም። ዳቪንቺ ግን የአንድን ነገር እንቅስቃሴ ፍጥነት በዓይኑ የመቅረጽ አስገራሚ ብቃት ነበረው። ይህንን ያደረገው ደግሞ በተከታታይ ስልጠና ነው። አንድ ታዋቂ ታሪክ አለ። ሊዮናርዶ ወንዝ ዳር ቁጭ ብሎ የሚፈሰው ውሃ ለሰዓታት በትኩረት ይመለከት ነበር። ውሃው ከድንጋይ ጋር ሲጋጭ የሚፈጥረውን አዙሪት፣ እያንዳንዱን የውሃ ጠብታ እንቅስቃሴና በውሃው ላይ የሚፈጥሩትን ሞገዶች በዓይኑ እያስተዋለ በማስታወሻ ደብተሩ ላይ በትክክል ይስላቸው ነበር። ይህ እጅግ በጣም ፈጣን የሆነውን የውሃ እንቅስቃሴ በዓይኑ የመመልከት ብቃት በኋላ ላይ በሰውነት ውስጥ ያለውን የልብ ቫልቭ የደም ፍሰት እንዴት እንደሚሰራ ለመጀመሪያ ጊዜ በታሪክ ውስጥ በስዕል እንዲያስረዳ ረድቶታል። ዳቪንቺ ሰዓሊዎቹን ሲያስተምር እንዲህ ይላል: በግድግዳ ላይ የፈሰሰ የቆሸሸ ውሃ ወይም የተበላሸ ቀለም ካያችሁ ዝም ብላችሁ አትለፉት።
በዚያ ምስቅልቅል ግድግዳ ላይ አእምሯችሁ የተለያዩ ውብ ተራራዎችን፣ ወንዞችን፣ ውጊያዎችን እና የሰዎችን ፊት እንዲፈጥር ፍቀዱለት። አእምሯችሁ ዝርዝር ነገሮችን የማየት ችሎታውን ያሳድገዋል። ይህ ከመደበኛው እይታ ወጥቶ በጥልቀት የመመልከት ሳይኮሎጂ ዳቪንቺ በስዕሎቹ ውስጥ ባለ 3 አቅጣጫዊ ጥልቀት እንዲፈጥር አስችሎታል። እርሱ የፈጠረው ሱፋማቶ የተሰኘው የስዕል ዘዴ ቀለሞችን ያለ ሻካራ መስመር ቀስ በቀስ በማደብዘዝ የማዋሃድ ጥበብ ሲሆን ይህ የተገኘው ከዚሁ ከመመልከት ኃይል ነበር። ሱፋማቶ ከጥራጥሬ እና ካለመታወቅ ጋር የመኖር አቅም። የሰው ልጅ አእምሮ የማይታወቁ ነገሮችን አይወድም። ሁልጊዜም ለሁሉም ሁኔታዎች ፈጣንና ግልጽ መልስ ይፈልጋል። ነገር ግን የዳቪንቺ ሶስተኛውና እጅግ አስገራሚ የስነ ልቦና ሚስጥር ሱፋማቶ ይባላል። ይህ ቃል በጥሬው ጭጋጋማ ወይም መሃል ላይ መሆን ማለት ነው። ይህ በሳይኮሎጂ ውስጥ የአለመወሰን ጽናት ተብሎ ይጠራል። ይህም ከተወሳሰቡ ግልጽ ካልሆኑና ከተቃራኒ ሀሳቦች ጋር አእምሮ ሳይጨነቅና ሳይፈራ አብሮ የመቆየት ብቃቱ ነው። ዳቪንቺ በአንድ ወቅት በአንድ ተራራ ውስጥ የሚገኝ ትልቅና ጨለማ ዋሻ አጋጠመው። በማስታወሻ ደብተሩ ላይ በዚያ ሰዓት የተሰማውን 2 ተቃራኒ ስሜቶች እንዲህ ሲል ጽፎታል። በዋሻው ደጃፍ ላይ ቆሜ በድንገት 2 ተቃራኒ ስሜቶች ተጋጩብኝ። በአንድ በኩል ወደ ጨለማ ዋሻ ውስጥ ለመግባት ያለኝ ፍርሃት፣ በሌላ በኩል ደግሞ በዚያ ጨለማ ውስጥ ምን ድብቅ ምስጢር ሊኖር ይችላል የሚለው ከፍተኛ ጉጉት። ዳቪንቺ ፍርሃቱን አሸንፎ ወደ ዋሻው ገባ። ይህንን ፍልስፍና በሕይወቱ ውስጥ ሁልጊዜ ይጠቀምበት ነበር። ስራዎችን ቶሎ አይጨርስም ነበር። ታዋቂውን የመጨረሻው ራት የተሰኘውን ስዕል በሚስልበት ጊዜ ሙሉ ቀን ስዕሉ ፊት ለፊት ቆሞ ምንም ሳይስል ዝም ብሎ በማሰብ ብቻ ይውል ነበር። አሰሪው ቄስ ለምንድነው ስራ የማትሰራው ብሎ ሲቆጣው ዳቪንቺ የመለሰው መልስ ታሪካዊ ነበር። ታላላቅ ሰዎች በጣም ትንሽ ስራ በሚሰሩበት ጊዜ እጅግ በጣም ብዙ እያመሩት ያሉት ምክንያቱም መጀመሪያ በአእምሮአችሁ ውስጥ ሐሳቡን እየፈጠሩት ነውና። እርሱ ካለመታወቅና ከውሳኔ አልባነት የመኖር ችሎታ ስላለው ነው የሞናሊዛን ፈገግታ እንቆቅልሽ ማድረግ የቻለው። ፈገግታዋ ደስተኛ ነው ወይስ ያዘነ? ስንመለከታት ፈገግ ትላለች። አይንን ትንሽ ፈቀቅ ስታደርግ ደግሞ ፈገግታዋ ይጠፋል። ይህ በጭጋግና በሚስጥር የተሞላ ስራ የተገኘው የዳቪንቺ አእምሮ ከተወሳሰቡ ስሜቶች ጋር አብሮ የመቆየት ጥበብ ስላለው ነበር። ሁሉንም ነገር ማገናኘትን የስልታዊ አስተሳሰብ ጫፍ። የሊዮናርዶ ዳቪንቺ የመጨረሻውና አእምሮን ወደ ላቀ ደረጃ ያወጣው ምስጢር ኮንሲዥን ይባላል። ትርጉሙም በነገሮች መካከል ያለውን ድብቅ ትስስር የመረዳት ጥበብ ማለት ነው። ለተራ ሰው ሰዓሊነት እና ወታደራዊ መሐንዲስነት ምንም ግንኙነት የላቸውም። ለዳቪንቺ ግን ፍጹም አንድ ነበሩ። እርሱ በማስታወሻ ደብተሩ ላይ የጻፈው አንድ ታዋቂ ሕግ አለ። ሁሉንም ነገር ተመልከት። ሁሉም ነገር ከሌላው ነገር ጋር የተገናኘ መሆኑን ትረዳለህ። ሊዮናርዶ ይህንን ሕግ በመጠቀም ነው ድንቅ ፈጠራዎቹን የፈጠረው። ለምሳሌ የአሳዎችን የመዋኛ ክንፍ እንቅስቃሴ በማጥናት በባህር ላይ የሚንሳፈፉ መርከቦችን ስልት ቀየሰ። የወፎችን ክንፍ አወቃቀር እና የአየር ሞገዶችን እንቅስቃሴ በማገናኘት የሰው ልጅ ሊበርባቸው የሚችሉ የመጀመሪያዎችን ፓራሹቶችና ግላይደሮች ነደፈ። የዛፎችን ቅርንጫፎች እድገት ቀመር በመውሰድ በከተማ ውስጥ ያሉ ወንዞችን ፍሰት ለመቆጣጠር የሚያስችሉ የቦዮች መስመር ሲሰራ። ዳቪንቺ አእምሮን በአንድ ሳጥን ውስጥ አይዘጋም ነበር። ስዕል ሲስል ጂኦሜትሪን ይጠቀማል። ጂኦሜትሪን ሲያጠና ተፈጥሮን ይመለከታል። ተፈጥሮን ሲያጠና ደግሞ ሙዚቃን ይፈጥራል። ይህ ኮንሲዥን የተባለው አስተሳሰብ ዛሬ ላይ እኛን ትልቅ የሥራ መሪ፣ ድንቅ የፈጠራ ሰውና ባለራዕይ ሊያደርገን የሚችል ታላቅ የአስተሳሰብ መሳሪያ ነው። በአንድ መስክ ላይ ብቻ ማተኮርን ትተን ከተለያዩ መስኮች እውቀትን ስናገኝ አእምሯችን እውነተኛውን የእውቀት አድማስ ማየት ይጀምራል። ሊዮናርዶ ዳቪንቺ በ1519 ዓ.ም ከዚህ ዓለም በሞት ሲለይ ከ7000 በላይ ገጾች ያላቸውን የማስታወሻ ደብተሮች ጥሎ አልፏል። እነዚህ ደብተሮች ከሞተ ከብዙ መቶ ዓመታት በኋላ በዓለም ታላላቅ ሳይንቲስቶች ዘንድ ሲጠኑ ዳቪንቺ በዘመኑ የነደፋቸው ፈጠራዎች ዛሬ እኛ የምንጠቀምባቸው የዘመናዊ ዓለም መሰረቶች ሆነው ተገኝተዋል። ከዚህ ታላቅ ጠቢብ ሕይወት የምንወስደው ትልቁ ትምህርት ግልጽ ነው። የሰው ልጅ አእምሮ ወሰን የለውም። ገደብ ያለው እኛ ራሳችን በፈጠርነው አጥር ውስጥ ብቻ ነው። ልክ እንደ ዳቪንቺ ጥያቄዎችን ለመጠየቅ ወደኋላ ማለት
አያስፈልግም። በዙሪያችን ያለውን ዓለም በንቃትና በትኩረት መመልከት፣ ከተወሳሰቡና ግልጽ ካልሆኑ የህይወት ፈተናዎች ጋር በጽናት መቆየትን መለማመድ ይገባል። በህይወታችን ውስጥ የምናገኘውን እውቀቶች በሙሉ እርስ በእርስ እያገናኘን ለአዲስ የፈጠራ መንገድ መጠቀም እንችላለን። ሊዮናርዶ ዳቪንቺ በአንድ ወቅት እንዲህ ብሎ ነበር፣ በጥሩ ሁኔታ የተመራ ቀን መልካም እንቅልፍን እንደሚሰጥ ሁሉ በጥሩ ሁኔታ ጥቅም ላይ የዋለ ህይወትም መልካም ሞትን ይሰጣል። ይህንን ልዩ የታሪክና የጥበብ ትንተና ስለተከታተላችሁ እጅግ አድርገን እናመሰግናለን። ቪዲዮ ላይክ በማድረግና ለሌሎችን በማጋራት ቻናሉን ይደግፉ። በቀጣይ በአዲስና ማራኪ ታሪክ እስከምንገናኝ ሰላም ሁኑ።